ካሁን በኋላ ዩቲዩብ ጀምረናል። አሪፍ አሪፍ ቪዲዮዎች እናመጣለን። በእናንተ ፍላጎት የምትፈልጉትን አይነት ቪዲዮ ሪኮመንድ አድርጉን። ከዛ በኋላ እንሰራለን። ዛሬ የያዝነው ጌም እንግዲህ እንደምታዩት ሽሮ፣ በርበሬ፣ ጨው፣ ፍርኖ ዱቄትና ጤፍ አለ እና አይ ለምሳሌ እሺ የምንጫወተው ጨዋታ እንዴት ይሆናል መሰላችሁ? ቅጣት ነው የሚሆነው እና ያው ኦልሬዲ ከልጅነታችን ጀምሮ ያደግንበት ጌም ነው። ከደስቶ እስከ ኦሊ የፈለገችውን ትይዛለች፣ እኔም ይዛለሁ ማለት ነው። ከዛ በኋላ ያሸነፈ ይቀጣል፣ የተሸነፈ ይቀጣል እና ቅጣቱ በአንድ ዙር 2 ማንኪያ ነው መብላት የሚችለው ማለት ግዴታው ነው። ምንም ርህራሄ አያስፈልግም። እሺ እኔ ኦሊ እሺ ያው ፊንገር እኔ ኦሊ ብያለሁ። እሺ ኖ ዌይ በመጀመሪያ ዙር እስቲ ያሳያችሁ ድጋሚ እንዴ ነበር ያ ደስቶ ፊንገር ካር ካውንተር ኦሊ ደስቶ ፊንገር በመጀመሪያ ዙር እኔ ተቀጥቻለሁና ምንድን ነው የምቀጣው? ኧረ ፋሚሊ ቀርልን የሆነ ነገር አድርጉ። ጨው ለማንኪያ ሙሉ እግዚአብሔር ይርዳኝ። ይኸው ከዚህ በኋላ አልምርሽም። ወይኔ እናቴ ድረሽ ይበቃላ። ኧረ ወይኔ ምንድን ነው በመጀመሪያ ዱቄት ምናምን ሽሮ ይሻለኛል እኮ ሽሮ ይሻለኛል፣ እንደውም በርበሬ ይሻለኛል። አይቻልም፣ ሰዓት እየፈጀ ነው። ስናልስሽና አንድ ማንኪያ ይበቃል። ከመጀመሪያ ላይ ቀንቶኛል። በዚህ ሁኔታ ምን ሊያደርገኝ እንደሚችል አሰብኩት። ቻና እንግዲህ አሁን ጨቀጥቻለሁ። ለዛ እሱ ምን ሊቀጣኝ እንደሚችል አላውቅም። ብቻ ከባድ ነው የሚሆነው ያስባለሁ። መጥቷል። መጥቻለሁ። እኔ እንደተቀጣው አልቀርም። በጣም ቆንጆ ነው ይሄ ነገር። እንደግማለን ብዬ አስባለሁ። አስደግምሻለሁ። አንቺ አሁን እኔ ነኝ ተረኛ ደስቶ ምንም አይደለም። እሺ ካው እየፈራ ነው። ሁለተኛው ዙር የምቀጣ እየመሰለኝ። እሺ እንገናኛለን እና ቁጥር ተስፋ። እንዲህ ነው ጨዋታው፣ እየደመቀ ይመጣል። አሁን ምን ነቅጣል? ምን ይሻልሻል? ብለች ምን ይሻልሻል? እሺ የትኛው ይሻልሻል? ባትቀጪ በጣም አትቀጪም። ነይ ሽሮ እንዴት ነው? ምርጥ ነው። ምርጥ ነው። ሽሮ እስኪ እያየንሽ
ሰው ደግሞ ሲቀጣ ፈገግ ማለት አለበት። ፈገግ እሺ ምንድነው የምንለኪው? በደንብ አጣጣሚው በደንብ አጣጣሚው። እሺ ተመቸሽ ብለን ይስተት እንግዲህ ውድድሩ 1-1 ሆኗል እና ጨዋታው በነገራችን ላይ የ5,000 ብር ጨዋታ ነው። 5,000 ብር እንደምትቀጣ ፕሮሚስ ገብታለች። ያው እኔም ገብቻለሁ። ለዛ ነው ይሄን ለእናንተ ያዘጋጀንላችሁ። ማን ያሸንፋል? እንግዲህ ምን ይሆናል? አንድ እኩል ሆነናል። እንዴት ነው ሽሮ ተመቸሽ? በጣም ጨዋለሁ። እንግዲህ ባለሙያ ሲሆነች አስፈጨችው። እሺ ወደ ቀጣዩ እንገባለን። ደስቶ ማን ማለት ነው? እየበረው ነው። ቀጣይ ሶስተኛው ዙር እኔ ደርሳል እያልኩ እየበረው ነው። ማን ያሸንፋል ብለሽ ታስቢያለሽ? አሁን እሺ የሚቀጥለው ወደ እንሄዳለን። አሸናፊ ወንድ ነው። ልክ ነሽ፣ ታንሳለች አላልኩም ግን እኔ አሸንፋለሁ። ፍርኖ ዱቄት ታዝዣለሁ። ፍርኖ ዱቄት ኖርማል ዱቄት በዱቄት ለሆነ ዛሬ አንድ ነው ወይስ በሶስት ነው? አይደለም በሶስትማ እንዴ! በሶስት ቀንማ ቶሎ ውድድር ያልቃል። ላለመቀጣት ብላ እኮ ነው። እናያለን። እሺ ሆን ልቀጣልሽና ከዛ አሁን ስንት ነበር? እኔ አንድ አንቺ ሁለተኛ ነው ማለት ነው። በአራት ይሁን ያው ሶስት የተለመደ ቁጥር ስለሆነ በአራት ይሁን። ከዛ በኋላ እናያለን። እነሆ ቁጥሩ ወጣ እንዴት ነው? እንትን እያለ ማለት ነው እያስወጣው ነው። የተቀጣ የለም። አታውራ፣ በቃ አታውራ። ዋጠው እንግዲህ በቃ ቀይ ምልክት እያደረገ ነው። ለራሱ እዩት ብቻ ልብሱ እዩት። የውጭ ቤት ሰራተኛ መሰልኩ። ቀላል ገራሚ ነው። የአንድ ባለ 10 ብሩን ዳቦ እኮ ነው አንድ ያስቀምሽ ነው ለዳንቺ ሁለቴ እንትን ብያለሁ። አሸንፋለሁ። ሁለቴ ነው የሚቀረኝ። ከዚህ በኋላ ሁለቴ ካሸነፍኩኝ ለኔ ማሸነፍ ቀላል ነው። ማሸነፍ ለኔ ቀላል ነው። እና ደግሞ ማሳያችሁ ረስቼ ታለ ነበረ 5,000 ብር በእኔ በኩል አዘጋጅቻለሁ። የእሷን ጠይቋል። ይኸው እኔ እጅ በእጅ ነው። ሴቶች እኮ በጨበጣ ነው የሚመቻቸው። እሺ መድኃኒዓለም ምንድን ነው ይሄ? ምንድን ነው? ያው ስታወራ እራስህ ነው ያው ነው ያው የራስህ ጥፋት ነው። ቲሸርቱ ሙሉ በሙሉ ዱቄት በዱቄት ማለት ነው። በኢየሱስ ስም እሺ እንቀጥል። ችግር የለም። እንቀጥል። ካውተር ማለቴ ካውተር። እሺ ኧረ በስመ አብ ሶስት
ሶስት መድረሴ ነው ዋናው ለእኔ። አልጨክንብህም። ምንድን ነው አልጨክንብህም? ብዙ አልጎዳም እንዴ እና በርበሬና ሽሮም እኮ አለ። እሺ ምረጥ። እሺ ራስ ችግር የለውም። እሺ ምረጥ። እኔ ለምን ራሴንማ አልቀጣም እንዴ? እሺ ይሄን ነገር ሞክረው። ጤፍ ያሳደግ ምንድን ነው? ዱቄት በዱቄት አደረግሽኝ። ምንድን ነው እንዴ? ስታየኝ ሊጣፍጥ ይመስልሻል እንዴ? ደግሞ እንዴ ጥቁር ጤፍ ነው። ይህ ነገር ያጠነክራል። ከነጭ ይልቅ ይላሉ። ብረት አለው። ሄጄ ያነሳዋለሁ። ብረት ጠነክራል። እሺ ከዛ ንገራቸው ምን ምን እንደሚል። ቆንጆ ምን እንደሚል አልቻለም። ግን ቀለል ያለ ነገር ነበር የቀጣሁት፣ ምክንያቱም በርበሬ ሽሮ ምናምን አለ። ግን እዚህ ከብዳር ብዬ አስቤ ነበር፣ ግን የማይታሰቡ ዱቄት ነው የቀበለው። የጤፍ ማለት ነው የጤፍ ዱቄት ነው የቀበለው። እንግዲህ እሱ እንትን እያለ ነው እየተፋ ነው ሄዶ እያጨማ ነው በጣም። እስቲ ሶስት ደርሻለሁ እኔ። ለዛ እሱ አሁን ከቀጣሁ 5000 ብር የማተርፋለሁ። ቅጣቱን እድናለሁ። እዛ እግዚአብሔር ያውቃል ብዬ አስባለሁ። እና እሱ እስከሚመጣ ይሄን አዲስ አካውንት ሰብስክራይብ አድርጉልን፣ ላይክ አድርጉልን እና የምትፈልጉትን ነገር በኮሜንት አሳውቅን። እንሰራለን፣ እንሞክራለን። እንግዲህ አፍጠራው ምንድን ነው ምግብ ያበላሽ መሰለሽ? ናፍጠራው እያማረረ ነው በጣም። አንድ ልጅ ታነገረ አንድ ካሸነፍኩኝ 5000 ብር ይዘጋለሁ፣ ቅጣትን ይዘጋለሁ። እንግዲህ ያው ጤፉ ደስ ይላል፣ ምቾት ኖረኝ እንደውም እዛ ተደብቄ እየበላሁ ነበር። እና ያው ፍለስ እንትን ነው ማለት ነው። በአምስት ይንጫታ በአምስት ነው የሚባላት። በአራት አንድ ድል እኮ ይሰጣል። ምን እሺ ነው አንቺ አሁን ካሸነፍኩ ይቀጥላል። አሁን እኮ ካሸነፍሽ እኮ ጨዋታ አለቀ ማለት ነው። አንተ ካሸነፍክ ደግሞ ይቀጥላል ገና ጨዋታ። አውቄስ ተሸነፍሽ ተስማምታለች። እኔ ምን ስትል ብልጤ ነው። እሺ እግዚአብሔር እርዳይ 5000 ብር ወይ ስንት ነገር ገዛበታል። 5000 ብር አለ ምሳሌ ምን ገዛበታል? ያው ኦልሬዲ ባቂ ሱሪ 5000 ብር ይገዛልኛል። ያው እኛ ሰፈር 5000 ብር ነው የሚሸጠው። እንግዲህ ምን ማለት ይቻላል? እድል ነው። እሺ 5000 ብሩን ከበላሽ ትገብሽኛለሽ? አንዳ በቁማር ህግ እኮ የበላ ሰው እኮ የሆነ ነገር ለተበይ ያቀበላል። 5000 ብር መልሽልኝ። በ5000 ብር ምን አለ? በ5000 ብር አይደለም ከምትመለስ 5000 ብር ነው ላውጣልኝ። በቃ ሁለት በርገር አንድ ይበቃዋል። ሁለት እኔ ብዙ ምግብ ስለምበላ እኔ አንተ ካሸነፍክ የምትጋብዘኝ አንቺ ካሸነፍሽ የሆነ ትልቅ እየሞሉ ወስድሽና ጸድ ሽቶ ቤቶችን አሳይቼ መልስሻለሁ እንጂ ማለት ሊገዛልሽ አይችልም። አምጪ ብሎ እሺ ችግር የለም እኔ ጋብዝሻለሁ። የምር እሺ እንደውም ማለት ነው የበላ ሰው ለተበላ ሁለት በርገር ይገዛል። እኔ ካሸነፍኩሽ ሁለት በርገር ገዛልሻለሁ። አንቺ ካሸነፍሽ ሁለት በርገር። እሺ አሁን ወደ ጨዋታ እንቀጥላለን። እሺ ማርያም በጣም ደስ ብሎኛል። 5000 ብር ማግኘት ከነዚህ ቃል ያጠቼ ቃላው ደስ ይላል ስሜቱ። ማርያም ምን
ብሬ ነው የሚባለው። በቃ አረጋግጫለሁ። እሺ አሁን ምን ይባላል? ምንም አይባልም። አንድ ለስንት ነው? አራት ዙር የት ነበርኩ? አይ የምር ነው። እሺ አንድ የመጨረሻ አንድ አንድ ድል ይሰጠኝ አይደለ? አንድ ሲጀምር እኮ አልደርስብሽም። አንድ ለአራት እሺ መጀመሪያ ምን ልቅጣው ነው? ምንም ብቀጣ ከአምስት ሺህ ብር አይበልጥም። አይ ያው የጨዋታው ህግ ይካሄድ ልቀጣልሽ። ቅድም እኮ እንትን አልኩ እንዴ የመጀመሪያው ላይ እኮ ቅጣት ጨውኩ ነው። እሺ እነሆ ሽሮ ተቀብያለሁ። ችግር የለውም ሽሮ ጠገብኩ ጌታ ለዚህ ክብር ሊዘመር ነው። ሽሮ አፍ ውስጥ ይዘው ባለወይ ድሮ አሁን ድሮ ማውራት ራስን እንደመግደል ይቆጠራል። በጣም እንዴ ፈልገህ እኮ ነው የምታወራው። እኔ ብዬሽ እኮ አይደለም። አይ እኮ መስመር ብላችሁ ብዬሽ እኮ በቃ እሺ ዝም ብለህ እንትን በል እንደ ጣል የመደበር የላጥ ድል አስፈልገኛል ማለት ነው። እናንተ ጨው ውስጥ እንደ ማለት ምንድን ነበር? ሽሮ ውስጥ እንደዚህ ጨው ይበዛል እንዴ? እኔ ወድጃለሁ። እንግዲህ ጨው አለው ስለነበረው በጣም ጨው አለው ሽሮ ላይ እንግዲህ በተውሃ ያጠጣል ነው ማለት ነው። ብዙ ተጣጣለ። ዛሬ ራት መበላም አይመስለኝም። በቃ ጠገብ የዱቄት ማት ሰብስቤ ዋት አስገባና አለቀ በቃ። አጥበቂ ነው በዚህ አረኝ ጨዋታው አለቀ መሰለኝ። እና ተመልካቾቻችን እንዳያችሁት ይመስላል። ተቀጥቻለሁ። አባዬ የረሳሁት ነገር አለ። አንቺም ቀሚስ ምናምን ልበሽና እኔም ሱፍ ለብሼ እንደ ባለስልጣን እያስጨበጨብን እባካችሁ ብሩ መልሽለት፣ በቃ አያስፈልግም። እሺ በርገሩ ይቅርበት እንደምትሉ ነው የማምነው። እነሱ እንኳን ይቅርበት አይሉም መቼም አይሉም። አይ ችግር የለውም መቼም አይሉም። ጫጫታ ይመስል ነበረ። ደስ ይላል። እኔ ደስ ብሎኛል። 5 ብር አድርጋለሁ። አንዲት ላይ የተቀጣሁት ለዛም ጭምር ቆንጆ ነው። እሺ ውድ ቤተሰቦቻችን በሚቀጥለው ቪዲዮ እስክንገናኝ ድረስ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ እና ኮሜንት ላይም የሚቀጥለውን አሪፍ ቪዲዮ እንድንሰራላችሁ ሪኮመንድ አድርጉን የምትፈልጉትን አይነት ቪዲዮ እና በአሪፍ ቪዲዮ እስክንመጣላችሁ እንግዲህ ባይ